ጌታ ቀና አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በደስታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልዱ ልደን የተሰኛችሁ የክርስቶስ ሰዎች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የሰማዕታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምንስከስ ያስቆያችሁ ይህን የአምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ላስተማራችሁ ለመከራችሁን ቃሉ ላካፈላችሁ ለሁላችሁም ቃለ ሕይወትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ እንድታገለግሉ የእግዚአብሔር ቅዱስ መልካም ፈቃድ ይሆንልን። እንኳን አደረሳችሁ ላላችሁ በዕለቱ ታስበውና ተከብረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግላን እንዲሁም ለቅዱስ ገብርኤል ወርኃዊ መታሰቢያ በዓል በሰላም በጤና አደረሰን። ጥቅምት 19 የዕለቱ ምንባባት ውስጥ እንደሚከተሉት አቀርባለሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶስ ሰዎች ምዕራፍ 3 ከቁጥር 8 እስከ 12 ያለው ኃይለ ቃሉም እንደዚህ ይላል። በእግዚአብሔር የሚያምኑ ሰዎችም በመልካም ምግባር ሁሉ መረዳዳትንም እንዲያስቡ ታጽናቸው ዘንድ እወዳለሁ። ሰውንም የሚጠቅመውም በጎ ነገር ነው። ፈጥረውም ከሚናገሩት የጠብና የስንፍና ነገርም ከተረትና ከዋዛ ነገር ራቅ። ከንቱና የማይጠቅሙ ናቸውና ክዶ የሚያስክድን ሰው አንድ ጊዜ እና 2 ጊዜ ከመከረውና እንቢ ካለ ተወው። እንግዲህ ያለው ሰው የሚያሳስትና የሚያስክድም መናፍቅ እንደሆነ በራሱም ላይ ፍርድን እንደሚያመጣ አስታውቅ። አስጢርሞንንም ወይም ቲኪቆስንም ወደ አንተ የላኩትም እንደሆነ ፈጥነህም ወደ እኔ ወደ ኒቆጵልዮን ከተማ ና፣ በዚያም ልከርም ቆርጫለሁና። አንደኛ ዮሐንስ ምዕራፍ 2 ከቁጥር 22 እስከ ፍጻሜው ያለው ኃይለ ቃል። ኢየሱስም መሲህም አይደለም ብሎ ከሚክድም በቀርም ሐሰተኛ ማን ነው? አብንና ወልድንም የሚክድ ሐሳዊ መሲህስ ይህ ነው። ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድም የሚያምን ግን አብ አለው። እናንተ ቀድሞ የሰባችሁት ትምህርት በእናንተ ዘንድም ጸንቶ ይኑር። ቀድሞ የሰማችሁትም ትምህርትም በእናንተ ዘንድም ካለ እናንተም በአብና በወልድ ትኖራላችሁ። እርሱም የሰጠንን ይህችን ተስፋ ለዘላለም ሕይወት ናት። ስለሚያስቷችሁም ይህንን ጽፌላችኋለሁ። እናንተ ግን ከእርሱ ተቀብላችሁ ቅብአ አለቻችሁ፣ በእናንተ ዘንድም ትኖራላችሁ። ማንም ሊያስተምራችሁ አትሹ፣ ነገር ግን የእግዚአብሔር መንፈስ ሁሉን ታስተምራላችኋል። የታመነውም ነው፣ ሐሰትም አይደለም። አንደ ተማራችሁትም በእርሱ ኑሩ። አሁንም ልጆች ሆይ በሚገለጥበት ጊዜ መወደድን አናገኝ ዘንድም በሚመጣበትም ጊዜ ከእርሱ የተነሳ እንዳናፍርም በእርሱ ጸንታችሁ ኑሩ። እርሱ ጻድቅ እንደሆነ ብታውቁ ጻድቅን የሚያደርግ ሁሉ ከእርሱ እንዳለ የተወለደ እወቁ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 31። አሁንም በገዛ ዳሙ የዋጃትንም የእግዚአብሔርን ቤትም ክርስቶስ ቤተ ክርስቲያንም ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁም ተጠንቀቁ። ከእኔ በኋላ በመንጋዬ የማይራሩ ነጣቂ ተኩላዎችም
እንደሚመጡ እኔ አውቃለሁ። ደቀ መዛሙርትንም ወደ እርሱ ይመልሱ ዘንድም ጠማማ ትምህርትንም የሚያስተምሩ ሰዎችም ከእናንተ መካከልም ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌትም ቀንም እንባዬ እንዳልተገታ አስቡ። መዝሙረ ዳዊት ምዕራፍ 108 ንአሃብየ ዳዊት ባለመዝሙር ሰናይ ወጥው መቃል ተለቦኒ ነገረ ፍካሬ ኩሉ አምሳለ ከመዋድሳ ለማርያም ድንግል። አምላኬ ሆይ ምስጋናን ዝም አትበል። ኃጢአተኛ አፍና የተንኮለኛ አፍም በላይ ተላቅቀውብኛልና የሽንገላ አንደበት በላይ ተናገሩ። በጥል ነገርም ከበቡኝ፣ በከንቱ ተሰለፉብኝ። ስለ መወደድኋቸውም ፈንታ አጣሉኝ። እኔ ግን ጸልያለሁ፣ በመልካም ፈንታ ክፉን በወደድኳችሁም ፈንታ ጠላትነትን መልሱልኝ። በላይ ኃጢአተኛን ሾሙ፣ ሰይጣንንም በቀኙ ይቁም። በተሟገተም ጊዜ ተረድቶ ይውጣ። ጸሎቱም ኃጢአትም ትሁንበት፣ ዕድሜዎቹም ጥቂት ይሁኑ። ሹመቱንም ሌላ ይውሰድ፣ ልጆቹም ድሃ አደግ ይሁኑ። ሚስቱም መበለትም ትሁን፣ ልጆቹም እየተቅበዘበዙ ይኑሩ። ይለምኑም፣ ከሰፈራቸውም ይባረሩ። ባለ ዕዳም ያለውንም ሁሉ ይበርብረው፣ የደከመበትንም ሁሉ ሌሎችም ይንጠቁት። የሚያግዘውም አያግኝ፣ ለድሃ አደግ ልጆቹም የሚራራ አይኖር። ልጆቹ ይጥፉ፣ በአንድ ትውልድም ስሙ ይደምሰስ። የአባቶቹም ኃጢአትም በእግዚአብሔር ፊትም ትታሰብ፣ የእናቱም ኃጢአትም አትደምሰስ። በእግዚአብሔር ፊትም ሁል ጊዜ ይኖር። መታሰቢያቸውም ከምድር ይጥፋ፣ ምሕረትንም ያደርግ ዘንድም አላሰበምና። ችግረኛንና ምስኪንን ልቡ የተሰበረውንም ሰው ይገድል ዘንድ አሳደደ። መርገምንም ወደደ፣ ወደ እርሱም መጣችም፣ በረከትን አልመረጠም። ከእርሱ ራቀችም፣ መርገምንም እንደ ልብስም ለበሳት። እንደ ውሃም ወደ አንጀቱ እንደ ቅቤም ወደ አጥንቱ ገባች። እንደ ልብስም የሚለበስ እንደ ትጥቅም ሁል ጊዜ የሚቀነት ይሁነው። ይህ ሥራ በእግዚአብሔር ዘንድም በሚያጣሉኝ በነፍሴም ላይም ክፉን በሚያናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህም ምሕረትንም በእኔ ላይም አድርግ። ምሕረትህን መልካም ናትና አድነኝ። እኔ ችግረኛ ምስኪንም ነኝ፣ ልቤም በውስጤ ደነገጠብኝ። እንዳለፈ ጥላ በአለቅሁም፣ እንደ አንበጣም ረገፉ። ጉልበቶች በጾም ደከሙ፣ ሥጋዬም በቅቤን በማጣት ካሳ። እኔም በእነርሱ ዘንድም ለነውርም ሆንኩም። ባዩኝም ጊዜ ራሳቸውንም ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትም አድነኝ። አቤቱ እጅህ ይችን እንደሆነችም አንተም ይችን እንዳደረክም ይወቁ። እነርሱም ይራገማሉ፣ አንተ ግን መረቅህ። በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው። የሚጣሉኝም ዕረፍትን ይልበሱ፣ እፍረታቸውንም እንደ መጎናጸፊያ ይልበሷት። እግዚአብሔር በፊቴ እጅግም አመሰግነዋለሁ፣ በብዙዎችም መካከልም አከብረዋለሁ። ነፍሱን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። የማቴዎስ ወንጌል ምዕራፍ 15 ምዕራፍ 18 ከቁጥር 15 እስከ 21 ያለው ኃይለ ቃል። ቃሉም እንደዚህ ይላል። ወንድምህ አንተን ቢበድልህ ሄደህም ብቻህን ሆነህም ብቻውን አድርገህም ምከረው። ቢሰማህ ወንድምህንም ጠቅመኸው፣ ባይሰማህ ግንም ሁለተኛ ጊዜ ከአንተ ጋር አንድ ወይም ሁለት ምስክር ያዝ። ነገር ግን በሁለቱም ወይም በሦስት ምስክር ቃል ይጸናልና። እነርሱንም ባይሰማም ግንም ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማ እንደ አረማዊ እንደ ቀራጭም ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይም የታሰረ ይሆናል፣ በምድርም የምትፈቱትም በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁሉ በምድር ላይም ስለሚለምኑትም ነገር ሁሉ ቢተባበሩ በሰማያትም ባለው አባቴ ዘንድም ይደረግላችሁ። 2 ወይም 3 በስሜ የሚሰበሰቡትም እኔ በዚያ በመካከላቸው እኖራለሁና። ከዚያም በኋላ ጴጥሮስም ወደ እነርሱ ቀርቦ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ጌታችን ኢየሱስም እንዲህ አለው፣
እስከ በሰባ ጊዜ ሰባት ነው እንጂ እስከ ሰባት አልልህም። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። ይቆየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። በስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች እንዲሁም በወደደና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ደረሳችሁ? መጠበቅን ጠብቆ እስከዚችን ሰዓት ደቂቃ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ የከበረ ይሁን አሜን። እንኳን አደረሳችሁ ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ተከብረው ለሚውሉት ወርሃዊና ዓመታዊ ክብረ በዓል የቅዱሳኖች መታሰቢያ ያደረሳችሁ አደረሰን አሜን። ይገባኛል ብዬ ሳይገባኝ ካስታለው ቅድስት ሥላሴን አንደበት እስትንፋስ አድርጌ እናቴ ቅድስት ድንግል ማርያምን አንደበት እስትንፋስ አድርጌ መልአኩ ቅዱስ ሚካኤልን ረዳት አድርጌ መልአከ ሊቀ መላእክት ቅዱስ ገብርኤልን ድርሳን አነባለሁ። በሰላመ ይቅርታ ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ ያይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማዊ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮህ ሰላም እላለሁ። ገብርኤል ሆይ ማህተቡ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአክ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላምህና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔር ዙፋን ተሸክመህ በከበረ የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህ። ለስረተ ርእስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ስረተ ርእስህ እጅ እየነሳሁ ሰላም እላለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በዓለቱ ማዕዘነ ዓለም የመላ አንተ ከምስራቅ የወጣህ ፀሐይ ነህ። ለገጽከ ገብርኤል ሆይ እጅግ የሚያስፈራ እሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው ገጽህ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሸከምክ አንተ በፍርድ ያይደለ በክርስቶስ ቸርነት እድን ዘንድ
የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ እኔን የአጡኑን ኃጢአት አስተስርይ። ለቀራንብቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀራንቢትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖችህ ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠኝ ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ለአእዛኒከ ገብርኤል ሆይ የአብ አካላዊ ቃል መሳክዎ ብርሃን ለሚሆኑ ጆሮችህ ሰላም እላለሁ። የውበታቸው ጸዳል የወርሃ አበባ ለሚመስለውም ጉንጮችህ ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና። ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደህ ከመቃጠል እንዳዳንሃቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ለአእናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮችህ ሰላም እልሃለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህም ሰላም እልሃለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች መብሰር ላንተ ክፍልህ ነውና ማብሰር ላንተ ክፍልህ ነውና። ለአፍከ ገብርኤል ሆይ ተጠራጣሪው ዘካርያስን ለገሰጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባህሪ ላላቸው ጥርሶችህም ሰላም እላለሁ። ገብርኤል ሆይ ባሪያህ ከኢዮብ መንፈስ ባህር የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁነው። ለከንፈሬም የትዕግስት መዝጊያ አብጅለት። ለልሳንከ ገብርኤል ሆይ ባህርዩ ቃልህ ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውየት ወደ ቀዝቃዛነት የለወጠ የእስትንፋስህ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱ ኢየሉጣን እንዳዳንካቸው እኔንም የመከራ ቁስል እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጉርኤከ የሚደሰት ጣዕመ ዜማ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮህ ሰላም እልሃለሁ። ዳግመኛም በንጽሕና ሐብል በአጌጠ አንገትህ ሰላም እልሃለሁ። ገብርኤል ሆይ ከላይ ከሰማይ ተልከህ ወደ ማርያም በወረድህ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል በሚያስደንቅ ግርማ ጠበቃት፣ ጋረዳት። ለመትከፍትከ ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻህ ሰላም እልሃለሁ። ረቂቅ የሚሆን የልብህን ሞጣህት ለደረበ ዘንባህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ለእንግድአከ ገብርኤል ሆይ ስነ ባህሪው
ለማይመረመር ደረትህ ሰላም እልሃለሁ። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስላንተ ተፈጥሮ ማንም ሆነ ማን አስቦ የሚደርስብህ የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ለአእዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾችህ ሰላም እላለሁ። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ለርናእከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እንደ ኩርናህ ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ለእራህከ ገብርኤል ሆይ ቡሩክ ጸጋን ለሚለግስ መጽሐፍ ሰላም ላለው የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችህም ሰላም ላለው ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጧት ተናግረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ለአጽራረ አዲከ ገብርኤል ሆይ ብርሃናትን ለተጎናጸፉ ጣቶችህ ጽፍር ሰላም ላለው በሁለት እሳታውያን አክናፍ ላሸበረቁ ጎኖችህም ሰላም ላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ በአርአያህ እና በአምሳልህ የፈጠርከውን ወዴት ታጠፋዋለህ? አሳምረህ ያነጽኸውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም ወደ ጢስ ብን ብላ ትጠፋለችና። ለሕሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊናህ ሰላም እላለሁ። የሥጋዊ ባህሪ ክፍለ አካል ግን በባህሪህ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነህ በክንፎችህ ጋርደኝ። ለአማኡቲከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩኅሩህ እሳታዊ ነበልባላዊ አንጀትህ ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማን አለ?
ለህንብርትከ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርትህ ሰላም ላለው በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም ላለው ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ እሞት ይሆን? እባክህ ቁርጡን ንገረኝ። ለአቁያጼከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቁያጾችህ ሰላም ላለሁ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሰራች፣ ለአዳራሿም 7 አዕማድ አቆመችላት። ለአእጋሬከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮችህ ሰላም ላለሁ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርኸው። ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችህና ጫማዎችህ ሰላም እላለሁ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘግዝገኸው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የትንሣኤውን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለእጸብኢከ ገብርኤል ሆይ በእግሮችህ ላይ ለሚያበሩ 10 ጣቶችህ ሰላም እላለሁ። በብርሃትነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆንህ መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወገን ሁሉ ሐሰተኛ ነውና። ለቆምከ ገብርኤል ሆይ የማረጋጋትን የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረተ ዓለም እስከ ዛሬው በሕያውነት ላለው ስነ መልክህም ሰላም እልሃለሁ ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምሰብእ ገብርኤል ሆይ ከሰው ወገን ከቶ ጧትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም ገብርኤል ሆይ። ስለዚህ እኔም አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም ተላክህ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ
ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክህ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁን። ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ስጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህም ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀህ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላከ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ጾፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተ ጠብቀን። አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶቹ ሁሉ ተለይተሽ አንቺ የተባረክሽ ነሽ እና የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን ይደረግልን። የሊቀ መላእክት የቅዱስ ገብርኤል አማላጅነቱ ኃይሌን ረድኤት በረከቱ ይደርብን አሜን። እኔ ባጎደልኩት ባነጠፍኩት በሊቀ መላእክት ቅዱስ ገብርኤል ሞልቶ ይቅረብ አሜን። ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በሳ